ሰላም አንድ ጊዜ እዚህ ሀገር ሳልመጣ በፊት ምን ተፈጠረ? ከዛ እኛ ሰፈር አንድ ልጅ አረብ ሀገር ትመጣለች። ከዛ ስትሰራ ብር ትልካለች። ለካ እሷ እየደከመች ምን እያለች ብር ትልካለች። ቤተሰቦቿ ተቀየሩ፣ ወንድሞቿ በቃ በጣም ተለወጡ። ከዛ ጎረቤት ድግስ ምናምን ሲጠሩ ወይ ትልቅ እቃ ወይ በግ ወይ ብዙ ነገር ይዞ ይሄዳሉ። ከዛም ከሁሉም ሰው የተለየ ነገር ነው የሚያደርጉት። ከዛ እኔም ይሄን ማየት ታዲያ እኔ እዚህ ተቀምጬ ለምን እቸገራለሁ አልኩኝና ተነስቼ ልጄን የአንድ አመት ልጅ ያውም እኮ 2 አመት ሳይሞላ የአንድ አመት ልጅ ጥዬ ውጥት ካልሄድኩ ብዬ ጀምሬ መምጣት እሱም የክፋቱ ብዛት ቶሎ ተሳካልኝ። ከዛ ሲጀምር ቶሎ ተሳካልኝ። ከዛ መጣውን እንደነበር አይደለም ያገኘሁት። ከዛ ጭራሽ ወደ ሰዎቹ ቤት ለመሄድ በባህር ነው የሚሻገረው። ከዛ እኔ በህይወቴ ባህር አይደለም ወንዝ ትንሽ የወንዝ እንኳን አላውቅም፣ በጣም ፈራሁ። ከዛ ያችን ባህር ተሻገርኩኝ፣ ሄድኩኝ። ሳያቸው ፊት መሸፈን አለ፣ ልብ መታየት የለበትም፣ በቃ የደረቴ መታየት የለበትም። ከዛ ምንም ላውቃቸው አልቻልኩም። ይስቃሉ፣ እኔ አይገባኝም። ያው ቋንቋቸው ስለማላውቅ እሱ ምንም አይደለም፣ ስለማላውቀው አይጨንቀኝም። ከዛ ያጣለው ስንት ቢከፈለኝ ጥሩ ነው? በኢትዮጵያ 2500 ብር በኢትዮጵያ ብር። ከዛ ወይኔ እንዴ ለዚች ብዬ ነው ልጄን ጥዬ የመጣሁት። ብሩ ምንም ቢጠራቀም ምንም ላደርግልኝ አልቻለም። ከዛ አንድ ቀን ደውዬ ሰፈር ጠየቅኩኝ። ልጅቷ ብር ትልካለች? አዎ። ኧረ እንደዚህ ነው የምልከው ነው። ከዛ እንደዛ ሰርታ እኔ እንደዛ ደክሜ 10 ቤተሰብ አለ አበስዬ አጽድቼ በቃ ልብሳቸውን ተኩሼ ለ10 ቤተሰብ ከዛ ድክም ብዬ እንትን እላለሁ። ከዛ ብትሰራ ነው አልኩኝ። በቃ ብዬት ብትሰራ ነው ከኔ የተሻለ ብትሰራ ነው አልኩኝ። በቃ አላመንኩኝም። ከዛ እቺ ልጅ እንደዛ ደክማ ምን ብላ ያመጣችውን ገንዘብ ከየትም ታምጣ በምንም ታምጣ እሷ ነች የምታውቀው። እኔ በሀቄ በጉልበቴ የሰራኋት ግን ያቺ ናት። 2500 ብር በኢትዮጵያ ጥሬ የምትከፈለኝ። ከዛ ምንም ጠብልል አልቻለም። ልጄንም እንዲሁ ጥዬ ወጣሁት። ከዛ በቃ ናፍቆቱ ሲበረታብኝ እኔ 2 አመት ነው የሰራሁት። 2 አመት ሰርቼ ወደ ኢትዮጵያ ገባሁኝ። ገብቼ በቃ ሲገባ 20 ሺህ ብር ነው ይዤ የገባሁት። እሷንም እንደምንም ተንጠርጥሬ በ2 አመት ከዛ ገባው። ያቺ ልጅ መጣች። ከኔ በኋላ ነው የገባችው። ስትገባ አጋጣሚ ሰዎች የቤተሰብ ስልክ አልሰራ ብሎ በቃ ሰርፕራይዝ አደርጋለሁ ብላ። የኢትዮጵያ ሰው ሰርፕራይዝ ሊሆን አይችልም መቼም። ከዛ ዝም ብላ ቦሌ መጣ እንትን ስትል የአዲስ አበባ ጭሉል ሊያጋጠማትና ታክሲ ስትወጣ እኔ ውጪ ነይ ግቢ፣ ከዛ መንገድ ላይ አድርሰው ንውረጂ ብሎ አፍዟት እዛ ጥሏት ያላትንም ፓስፖርቷንም ምንዋንም ይዛ የመጣችውን ልብሷንም እዛው ተቀብሏት እሷ ባዶ እጇን ተነስታ ትገባለች። ከዛ እናቷ ደበቀች አጋዳ ውስጥ። ልታዋርጅኝ ነው? እንዴት አዋርጅ ሳትነግሪኝ እንዴት ትመጫለሽ? ለምንስ መጣሽ? ልጇ ናት። ከዛ እኔ እኮ ባዲ ላይ መጣሽ አላለኝም። ገረመኝ። ከዛ በቃ ጋዳ ውስጥ እንደደበቀቻት ወንድሞቿ አዩዋት። ወንድሞቿ አይኗን ማየት አንፈልግም። እንዴት ትመጣለች? እኔ እኮ ከጓደኞቼ ጋር ፓርቲ ላደርግ ነው ልደቴን። እሱም ካሳልክልኝ እንዴት ትመጣለች? እቺ ልጅ ምን እንደደረሰባት አታውቅም። የሚያውቁት ነገር የለም። ከዛ የእውነት ነው የምለው ያዩት ነው። ከዛ በቃ ዝም ብዬ እኔ እዛ መሄድ ሲሄድ እንደ ልጃችሁ መጣች አይደል ምናምን ስል አዋረደች። ከሰው ሁሉ መጨረሻ አደረገች። ሰው ፊት አዋረደች ነው። አረብ ሀገር እኔ አይቼዋለሁ እንዴት እንደሚከፈል። ከዛ አወራ ምንም ልትሰማኝ አልቻለችም ሴትዮዋ ማለት ነው። በቃ እንዴ እሷ እኮ እንደዚህ ነው የሚከፈላት፣ አንቺ ወይ ዝም ብሎ እዚህ ቅርብ ቦታ ነው ሱዳን ምናምን ይርሹ ነው አለች። ከዛ ኧረ አይደለም ሱዳን አይደለም አረብ ሀገር፣ ትክክለኛ አረብ ሀገር ነው የሄድኩት። ግን የሚከፈለው ለዚህ ነው። ያኔ እንደዚህ በውጪ ይሄ የሚባለው ነገር ምንዛሬ የለም፣ በባንክ ነው። አንደኛ የሚከፈለው ብርም ትንሽ ነው። በዛን ሰዓት ይሄ ትንሽ ቆየት ያለውን ታሪክ ነው ማሩ። ከዛ ልጅቷን አንድ ቀን ዝም ብላ መሳባ ከፈት ስታደርግ ቤቱም ራሱ የተገዛ
በእናቷ ስም ሳይሆን በወንድሞቿ ስም ነው። እነሱ ውርስ ስለተሞልቷል። እሷ ከና የለችም። የቀበሌ መታወቂያ ላይ ራሱ የለችም። እሷ የቀበሌ የሚሞላው ፎርም ላይ ራሱ የለችም። ሲቀጥል በቃ እሷ የራሷ ኑሮ እዛ ዜግነቷን ቀይራ እንደ እኔ እኮ የማውቀው አሜሪካ ላይ ብቻ ነው ዜግነታችን መቀየር የምንችለው ይመስለኝ ነበር። ለአረብ ሀገር ይቻላል እሱ አልገባኝ። እስካሁንም አላወቅኩኝም። ስላላወቅኩኝ ምንም የሚለው ነገር የለኝም። ከዛ እሷ እንደዛ ተባለ ብላ እናትዮ ታወራለች። በዚህ አጋጣሚ ከቀበሌ እንትን ላይ የለችም፣ እሷ ላይ የለችም። ከዛ ልጅቷ ቤቱም እንትን ላይ የለችም። ነፃ ወጣች ማለት ነው። ከዛ በቃ ከእሷ ብን ብላ ጠፋች። አንድ ለነፍስ ያለው ሰው ወስዶ ጸበል ጣላት። ከዛም ጸበል ምንም እንከባከባ ሰው የለም። ወስዶ አማኑኤል በር ላይ ጣሏት። ብቻ ልጅሽ የት ደረሰች ስትባል እንኳን ከእኔ ጠፋች፣ አዋረደችኝ። እሷ ገንዘብ ስለቀረ ብቻ ነው፣ ሌላ ነገር ምንም አላደረገችም። ልጅ እዛ ሆና ወይ አልተመቻትም። አረብ ሀገር አብዛኛው ሰው ያውቃል፣ አይመችም። አንድ ቀን ይበላል፣ አንድ ቀን አይበላም። በቃ የሆነ ሰዓት ይተኛል፣ የወሰን ሰዓት ደግሞ 24 ሰዓት ስራ ማለት ይቻላል። የሚተኛ ቢበዛ 6 ሰዓት፣ 5 ሰዓት፣ 4 ሰዓት ተኝቶ ስራ የሚሰራ ሰው አለ። ኢትዮጵያ ያሉ ሰዎች በፍጹም እኔ ሁሉም መጥቶ ራሱ እዚህ ሀገር መጥቶ ቢያዩ እንረዳው አይመስለኝም። በጣም እኔ በቃ የከሌ ልጅ እኮ እንዲሰርታለች፣ የከሌ ልጅ እኮ እኔ በጉልበቴ ደክሜ በላቤ የሚያመጣው ትንሽዬ ነች። እኔ ሰው እንዴት ሰርቶ እንደሚያገኝ እኮ እኔም አልገባኝም። እሱን አልገባኝም። እንግዲህ እኔ ልጄን ትቼ መጥቼ እዚህ የሚሰራው ያቺ በላብ የሚያገኛት ያቺ መደም ቤት የሚሰራውን የሚከፈለኝ ደሞዝ በወር ተቀብዬ እዛ ሲሄድ ይመስለኛል እሱም አይበረክትም። እዛ ሲሄድ ምንም አይሰራም። ከዛ እኔ እኮ የሚያውቀው በዙሪያዎቼ እንደዚህ እኮ ይሰራሉ። አንቺ ምን ብትሰሪ ነው እንደዚህ ብርሽ እንደዚህ ያነሰው? ምንም እኮ አይሰራም በዛ ላይ ይባላል። ብዙ ሰው የተቀየመኝ ሰው አለ። በቃ ይሄን ብዬ የምዘረዝር ሰው የለም። በቃ ብዙ ሰው ወዳጆች አብዛኛው ብር ጠይቁኛል፣ እኔ ደግሞ አይሞላልኝ። ልክ ደግሞ እነሱ ብር ጠይቁኝ፣ እኔ ብር አይኖረኝ። ለስሙ ግን አረብ ሀገር ነው ያለሁት። እኔም ራሱ በጣም ነው የሚገርመኝ። ብችል እና ብረዳቸው ደስ ይለኝ ነበር። እኔ ከልጆቼ አልፎ ሰው መርዳት አልቻልኩም። ሰው እኮ ብረዳ ደስ ይለኛል። ብድር እንኳን መስጠት አልቻልኩኝም። ለብድር ሰው ይቀየመኛል። ከዛ አንድ ቀን አንድ ወዳጄ ብር አበድርኝ እዚሁ አረብ ሀገር እመጣለሁ አለች። በጣም ውጥረት ውስጥ ነበርኩ። የሆነች ነገር ጀምሬ እኔ ራሱ ከሰው እዚሁ ሀገር ተበዳድሬ አረብ ሀገር ተቀምጬ ተበድሬ ከዛ እሷን ለመክፈል በጣም በቃ ውጥረት ውስጥ ነበርኩኝ። ከዛ እሷን ለመክፈል በቃ እንደዚህ እኮ አለብኝ እና በቃ ከሌላ ሰው ፈልጊ በቃ የሆነ ተረት ታረተችብኝ። በቃ እንዴት ታጫለሽ ለኔ? ከዛ እኮ እንደዚህ እኮ ለልጆቼ ላኩኝ። እንዴት የኔ ነው የሚበልጠው ለልጆችሽ ትልኪያለሽ? ማን ነው የሚቀድመው ግን? እዛ ትቻቸው የመጣው ልጆች ነው የሚቀድሙት? የኔ ወዳጅ ነው የሚቀድሙ? ይፈለገ ቢሆን ከልጅ የሚበልጥ ነገር አለ ብዬ አላስብም። እና ምንድን ነው የምትሉኝ እስቲ? እና እንደዛ ሆነ። ባካችሁ በአቋራጭ መንገድ የሚሰሩ ሰዎች እዛ አፍናችሁ ያዙ። በቃ እኛ ተሰቃየን፣ በእናንተ ምክንያት ተሰቃየን። እኛ በላባችን ሰርተን የምናመጣው መደም ቤት ተሰቃይተን እንቅልፋችን አተን ሰርተን የምናመጣው እዛ ሄዶ ትንሽ ነው። ከዛ በቃ አታውሩ፣ ዝም በሉ። በቃ ለኛ ስትሉ በቃ ዝም በሉ። እኛ ተሰቃየንባችሁ እኮ ለኛ አስቡ። በቃ ወገናችሁ አይደለን? በቃ የተከፈላችሁን ሳገ ነገር ዋጥ አድርጉ። በቃ ምንም ነገር አትናገሩ። እኛም ተሰቃየንባችሁ። ታዳኛ እናሳዝናችሁ። ይሄ ይከፈለና ብላችሁ አታውሩ። ደግሞ የምታደርጉንም በድብቅ አድርጉ። በቃ አታውጡ። አበሻ ክፉ ነው። ምክንያቱም ይሄ ነገር ምናምን እያለ እንደ የከሌ ልጅ እንዲሰራች አረ በቃ ተው፣ ድብቅ አድርጋችሁ ስሩ። የገዛችሁ ቤትም ከሆነ መኪናም ከሆነ በቃ ዝም ተበድረን የገዛነው በሉ። የተከፈላችሁን ገንዘብ ያገኛችሁን ገንዘብ እዛ ድብቅ። ምክንያቱም እኛ በጉልበታችን ሰርተን የምናመጣው ነገር ምንም ሊሆንልኝ አልቻለም። ይመስገን ጤና አለን። ሰርተንም ያችሁን በቃ ይባርክልን። ግን በቃ አእምሯችን አትበርዙ። ሊለምናችሁ በካችሁ ሲወዳችሁ
እና እንደዛ እላቸዋለሁ። በጣም ወዳ